ሰላም የተከበራችሁ እንግዲህ የጥራት መለኪያችን ላይ ዛሬ ደርሰናል። የሳምንታዊ ነው። ዛሬ ይዤላችሁ የመጣሁት አልሙኒየም ነው። አልሙኒየምን በደንብ እናውቀዋለን ብዬ ተስፋ አድርጋለሁ። በደንብ ደግሞ ዛሬ እናውቀዋለን። በምን አይነት ደረጃ ያለ ጥራት ያለው ነው እምንገዛው። ስንገዛ ጥራቱን ለክተን ብንገዛ የበለጠ ዋጋ የከፈልንበት ለምን እንደሆነ አውቀን ነው የምንከፍለው። ወይ ደግሞ ሳናቅ ደግሞ ከፍተኛ ዋጋ ከፍለን አነስተኛ ጥራት ያለው ልንቀበል ስለምንችል ይሄንን የሚያሳውቀን ቆንጆ መረጃ ታገኙበታላችሁ ብዬ ማስበው ነው ማካፍላችሁ። አብራችሁን እስከ መጨረሻ እንድትሆኑ ጋብዛችኋለሁ። የመጣችሁት ኤርሚዛ ኢትዮጵያ ላይ ነው። አዳዲስ ከሆናችሁ ሰብስክራይብ አድርጉን። ቀጥታ ከዚህ በኋላ ወደ መረጃው እናልፋለን። ኤርሚዛ ኢትዮጵያ የመተማመን ግንኙነት ለተሳካ አገልግሎት። አልሙኒየም ጥራታችንን ወደ ማወቅ እንሄዳለን። አልሙኒየምን በአራት መንገድ እናየዋለን። አንደኛው ይሄ የምትመለከቱት ኖርማል የሚባለው አልሙኒየም ነው። ሁለተኛው ተርሚናል ብሎክ አልሙኒየም ያለው ነው። ተርሚናል ብሎክ ያለው አልሙኒየም ነው። ምን ማለት ነው? አልሙኒየም በጣም በቀላሉ ከዚህ ሙቀት ተቀብሎ ወደ ውጭ ያስተላልፋል፣ ከዚህ ቅዝቃዜ ተቀብሎ ያስተላልፋል። በቃ በደንብ ነው የሚያስተላልፈው። ስለዚህ በሞቃት አካባቢ በቀዝቃዛ አካባቢ ላይ ብትኖሩ ሩም ቴምፕሬቸራችሁን መጠበቅ አትችሉም ማለት ነው። ለዛ እንዲያገለግላችሁ በመካከል ላይ ተርሚናል ብሎክ አለ። ሙቀቱ ይመጣል፣ ግን መሀሉ ላይ ተርሚናል ብሎክ ስላለ ወደ ቤት አይገባም ማለት ነው። ተርሚናል ብሎክ ላይ ይቀራል። ቤት ውስጥ ያለው ሩም ቴምፕሬቸር ወደ ውጭ አይወጣም፣ ምክንያቱም መሀሉ ላይ ተርሚናል ብሎክ አለው፣ አይሻገርም። ስለዚህ ተርሚናል ብሎክ ያለው አልሙኒየም አለ ማለት ነው። የተርሚናል ብሎኳ ሳይዟ ይለያያል። በሚቀጥለው ቪዲዮ ላይ ስለ መስታወት ስለምነግራችሁ በዛ ሰዓት ምን አይነት ነገር ነው በመካከል የሚሆነው የሚለውን ማየት እንችላለን። ሌላኛው ውድን አልሙኒየም ኮምፖዚት የሚባል አለ። ይሄ ማለት በውጭኛው በኩል አልሙኒየም ነው ያለው፣ በውስጠኛው በኩል እንጨት ነው ያለው። የእንጨት ነው ያለው እና ክላሲክ የሆኑ ቤቶች ከውስጣቸው እንጨት ከውጫቸው አልሙኒየም ነው። በውጩ ሙቀቱን፣ እርጥበቱን፣ ውርጩን ምናምን ይችላል አልሙኒየም ስለሆነ፣ በውስጥ ደግሞ እንጨት ነው። ልክ ስታዩት በጣም የሚያምር ደስ የሚል ኤሌጋንት ሉክ ልታዩበት ትችላላችሁ ቤት ውስጥ ስትመለከቱት። ስለዚህ ሁለቱ አንድ ላይ ሆነው የሚሰሩበት ማለት ነው። እና አሁን ደግሞ አራተኛው ሚኒማሊስት የሚባለው ወይም ስሊም ፍሬም ደግሞ ጥቅጥቅ ያለ አልሙኒየም ነው። ትልልቅ መስታወቶችን ነው መሸከም ይችላል። እሱ ደግሞ አሁናዊ የሆነ ፍሬም ስሊም የሆኑ ናቸው። ስለዚህ እነዚህ በዚህ ደረጃ አልሙኒየሞቹን ስታያቸው እነዚህ ናቸው። ኦኬ፣ እነዚህ ከሆኑ በኋላ አሁን ልንለካ የምንገባው መጀመሪያ እነዚህ ነገሮች ሊሰሩት የሚችሉት ሶስት ነገር ነው። አንደኛው ሊሰራ የሚችለው ስላይድ የሆነ ነገር ነው የሚሰራው፣ በርም ይሁን መስኮት የሚሆን ስላይድ የሚሆን። ሁለተኛው የሚከፈት የሚዘጋ ነው። ወደዚህም ክፈቱት ወደዚህም ክፈቱት፣ የሚከፈት የሚዘጋ ነው ሊሰራ የሚችለው። ሌላኛው እንደዚህ ክላዲንግ ነው ሊሰራ የሚችለው፣ በውጭ በኩል መለጠፍ ነው ሊሰራ የሚችለው አልሙኒየም። በዚህ ሶስት መንገድ ነው ልትጠቀሙት የምትችሉት ማለት ነው። በቤታችሁ ውስጥ በእንደዚህ አይነት መንገድ ነው። በክሪኬትም ልታደርጉ ትችላላችሁ። እንደዚህ ሊከፈትም ሊችል ይችላል፣ እንደዚህ ሊንሸራተትም ይችላል። ስለዚህ ሶስት መንገድ ነው ያላችሁ ማለት ነው። ዲዛይንም ምንም ስታስቡ ሊረዳ ከቻለ ከዚህ በኋላ ልትለኩት የሚችሉት አንደኛው በቲክነሱ ነው። ቲክነሱ ነው ምን አይነት ቲክነስ አለው የሚለውን። አልሙኒየምን እንደዚህ ስታያዙ ቆርቆሮ አይነት ስሜት የሚሰማችሁ ከሆነ አልሙኒየም በጣም ቀጭን ነው። ግን ቀላል እንዲያደርግልን መለኪያ እንኳን ባይኖረን አሁን ዛሬ ልንለካበት ያሰብኩት አንድ ኤቲኤም እና አንድ ሳንቲም ያው እንደምትመለከቷቸው ሁለቱ የተለያየ ከፍና ዝቅ ያለ ነገር ነው ያላቸው። ይሄው ስለዚህ ሳንቲሙ ጠንከር ይላል። እንዲሁ ደግሞ ይሄ ኤቲኤም ካርዱ ደግሞ እንደምታዩት ሳሳ ያለ ነው። አልሙኒየም ይሄኛው በዚህ ብትለኩት 1 ሚሊም ማለት ነው። በዚህ ብትለኩት 1.6 ሚሊም ማለት ነው። በሁለቱ መካከል ያለው ልዩነት ቪዚብል ነው። እንደዚህ አድርጋችሁ እቺ ጫፏ ላይ ማለት ነው፣ ጫፏ ላይ እንደዚህ ስትለኩት እኩል ከዚህ ጋር ከሆነ 1 ሚሊም ነው። ከዚህ ጋር እኩል ከሆነ ደግሞ ከዚህ ሳንቲሙ ጋር እንደምታዩት እኩል ከሆነ ደግሞ ስንት ነው? 1.6 ነው። 1.4 አለ፣ 2 አለ። 2 ማለት ይሄን ደብል አድርጋችሁ ስታዩት 2 ማለት ነው። ስለዚህ በጣም ወሳኝ ነው ምን አይነት ሚሊም ላይ ያለ አልሙኒየም ነው የምገዛው የሚለውን አንደኛው ልትለኩበት የሚገባ ነው። ኦኬ፣ ይሄን ከለካችሁ በኋላ አልሙኒየሙ ጥራቱ ማወቅ አለባችሁ። አልሙኒየም እንግዲህ እንደምትመለከቱት ይሄ ጫፉ ላይ ፒውር ነጭ ነው። ምንም አይነት ጠብ ያለ ነገር እላዩ ላይ የለውም። ጽድት ያለ ነጭ ነው። ስክራብ ያደርጉበታል። አልሙኒየም ፕሮፋይል ስክራብ ያደርጉበት። ስክራብ ማለት ለምሳሌ ካን የመኪና አልሙኒየም የሆኑ አቅልጠው ይሰሩበታል። ሲሰሩት እዚህ የምታዩት ላይ አንደኛ እንደዚህ ቆንጆ የሚያምር ጽድት ያለ ሉክ አይኖረውም። እዚህ ጫፉ ላይ ነጭ ነው አልሙኒየም በባህሪው አይደል? ያንን ሉክ አይኖረውም። አንዳንድ ነጠብጣቦች ልታዩበት ትችላላችሁ። እሺ፣ ይሄን አላያችሁም? ጠርዞ ሃይድ ተደርጓል ብለን ብናስብ እናንተ ይሄኛውን ማግኔት ይዛችሁ
በማግኔት ቼክ ታረጉታላችሁ ማለት ነው። ውስጡ ብረታዊ ንጥረ ነገር በውስጡ ካለው አንዳንድ ቦታ ጠበቅ ያረጋቸዋል ማለት ነው። ልዩነት ይፈጥራል። በማግኔቱን በአልሙኒየሙና በብረቶቹ መካከል ያለው ልዩነት ይፈጥራል በእጃችሁ ላይ። ስለዚህ ያ ለእናንተ የሚሆን አይደለም። ምን ይሆናል መስላችሁ? ይሄን ብትገዙትና 2 ዓመት 3 ዓመት ከሆነ ኦክሲዴሽን ይፈጥራል። ነጭ ነገር በቃ ይሆናል። በ4 ዓመት 3 ዓመት ተጠቅማችሁበት አልሙኒየም ለዘላለም አይሻግትም ወይ ደግሞ አይዝግም ብላችሁ የገዛችሁት ንብረታችሁ በጥቂት ዓመታት ውስጥ እንዲበላሽ ይሆናል። ምክንያቱም የተጣራ ንጹህ የሆነ አልሙኒየም ላዩ ላይ ስለሌለ እሱ ጥንቃቄ ያስፈልገዋል። በማግኔት በቀላሉ ልታውቁት ትችላላችሁ። እንደዚህ ለክታችሁ 1.4ም 1.6ም 2ም ቢሆን የተጠቀጠቀ አልሙኒየም ስለሌለ ጥንካሬው ጠንካራ አይደለም ማለት ነው። ምክንያቱም ስክራብ ውስጡ ስላለው በዚህ መንገድ ትለዩታላችሁ። ስክራቡን በዚህ መንገድ ለይታችሁ ንጽህናው የተጠበቀ መሆኑን እንድታረጋግጡበት ያግዛችኋል። ይሄኛውን በቀላል ለክታችኋል። በነገራችን ላይ 1.4 እና 1.6 በመካከላቸው ያለው 0.2 ሚሊም ነው ልዩነታቸው። እሱ ማለት አንድ ወረቀት ነው። እዚህ አንድ ወረቀት የአንድ ወረቀት ልዩነት ነው ያለው። አንድ ወረቀት ግን በአልሙኒየም 30% ስትሬንግዝ ነው። በቃ ጠንካራ ነው 30%። ይሄ ከምታዩት በላይ እንዲጠነክር ያደርገዋል። ያ ደግሞ እናንተ የምትሰሩት ህንፃ ወይም መኖሪያ ቤት ከፍታው በጨመረ ቁጥር ንፋስ፣ ብዙ ነገር፣ ፀሐዩ ምኑ ይፈራረቃል አይደል? ያንን መቋቋም የሚያስችል አቅም ይገነባል። 30% የተሻለ ነው ማለት ነው። ያቺ 0.2 ሚሊም ስለሆነች ትንሽ እንዳትመስላችሁ። በአልሙኒየም ትልቅ ነው። ቆንጆ ጥንካሬ ያገኛል ማለት ነው። ከ0.4 0.6 የተሻለበት ያ ምክንያቱ እንደዛ ነው። ከፍ እያለ መሄድ ይችላል ለምትጠቀሙበት አግባብ። ግን አንድ በታች ከሆኑ ግን አንድ በጣም ቀላል ናቸው። ሁለተኛ የውጭ ጫናን መቋቋም አይችሉም። ስለዚህ ምናምን ውስጥ ፓርቲሽን ምናምን ሊደረጉ ይችሉ ይሆናል። ይሄ ወይዘሩን ሙቀቱን ምናምን መቋቋም አይችሉም እና ግፊትን መቋቋም አይችሉም። ስለዚህ ቤንድ ላይ ያደርጉ ይችላሉ ስስ ስለሆኑ። ስለዚህ ያንን ጥንቃቄ በሳይዝ ታደርጋላችሁ። ሌላኛው አክሰሰሪ ነው። አክሰሰሪው እንግዲህ የሚሰራበት ማጠፊያ ይሆናል። አንግሎች ሊሆኑ ይችላሉ። አክሰሰሪዎች የሚሰሩባቸው ነን ማግኔቲክ መሆን መቻል አላቸው። ማግኔት ትንሽዬ ማግኔት ብዙ ነገር ታድናለች። ምንድነው ማቴሪያሉ ከብረት የተሰራ ማጠፊያውም ሌላው ነገርም ከብረት የተሰራ ከሆነ የሚያጣብቅ ከሆነ ይዝጋል ማለት ነው። እናንተ ደግሞ አልሙኒየም ለዱራቢሊቲው ነው። ረዘም ያለ ጊዜ ልትገለገሉበት የማይዝግ ነገር ፈልጋችሁ ነው ኢንቨስት ያደርጋችሁ ያላችሁ። ስለዚህ የሚጠቀሙት ማቴሪያል በፍጹም የማይዝግ መሆኑን የምታረጋግጡበት አንደኛው በማግኔት እያያችሁት ነው ማለት ነው። ቀላል ነገር ነው። በማግኔት ታዩታላችሁ። ችግር ያለበት የሚያጣብቅ ከሆነ እንዲቀየር ጠይቃላችሁ ማለት ነው። ወይ ደግሞ እንደዚህ አይነት እቃ እንደማትፈልጉ ቀድማችሁ እኔ የምፈልገው ከአልሙኒየም የተሰሩ ወይም የማይዝጉ ስቴንለስ ስቲል የሆኑ ነገሮችን ነው እንጂ በብረት ነክ ተሰርተው ዝገትን ሊቀበሉና ሊዝጉ የሚችሉ ነገሮች ለእናንተ ጉዳት የሚያመጣ ስለሆነ አክሰሰሪው ላይ መነጋገር እጅግ በጣም አስፈላጊ ነገር ነው። ትልቁ አክሰሰሪው ስለሆነ ለምሳሌ አክሰሰሪው ላይ የመንሸራተቻ ኳሊቲ መንሸራተቻውን ላይ ሆኖ ልክ ስታንሸራተቱ ቀስ ነው የሚለው። ኳሊቲ ከሌለው ግን እየተንቃቃ ነው የሚሄደው ማለት ነው። ኳሊቲውን የጠበቀ መንሸራተቻ ስላይደር ከሆነ ስላይድ የሚያደርገው ማጠፊያዎቹ ምኖቹ በትክክል ጥራታቸው እና አልሙኒየም መሆናቸውን ጥራታቸውን ማወቁ እጅግ በጣም ጠቃሚ የሆነ ነገር ነው። ሌላውን የምትመለከቱት እዚህ ጋር ራበር አለ። ከዛ በኋላ እቺ የምትመለከቷት ደግሞ ፊንስ የምትባላለች። እቺ እነዚህ ዝም ብለው ነገር የሚመስሉ ግን ለቤታችሁ በጣም ጠቃሚ የሆኑ ነገሮች ናቸው። ጫፍ ላይ የሚደረገው ነው። ይሄ በመስታወቱ መካከል የምታረጓቸው ነው። ይሄ የተሰራበት ማቴሪያል ፒቪሲ ከሆነ ርካሽ ማቴሪያል ነው ማለት ነው። በጣም ቶሎ ይበጣጠሳል፣ ዘመን መቆየት አይችልም። ግን ይሄ ኢፒዲኤም ነው። ኢፒዲኤም ነው። እንደዚህ ስባችሁት ስተውት ተመልሶ ነው የሚመጣው። እንደዚህ ብሎ ይመጣል። እንደዚህ ወጥራችሁት ፒቪሲ እንደዚህ ወጥራችሁት አይመለስም። ይሄ ኢፒዲኤም ስለሆነ ወደ ቦታው ይመለሳል እና ጥሩ ኳሊቲ አለው ማለት ነው። ጥሩ ኳሊቲ አለው። እንደዚህ ስታሸቱት ይሄ የኮንትሮባንድ ፕላስቲክ አይነት ሽታ የሚሸታችሁ ከሆነ ፒቪሲ ነው ማለት ነው። ይሄ ግን ጎማ የሚሸታችሁ ከሆነ ይሄ ራሱ ምንድነው ኢፒዲኤም ነው ብላችሁ እንደዚህ አጥፋችሁት እንደዚህ ለረዘም ላለ ጊዜ ይዛችሁት ስትለቁት እዚህ ጋር መስመር የሚያወጣ ከሆነ እሱ ፒቪሲ ነው ማለት ነው። ይሄ እጄ ላይ ያለው አጋጣሚ ኢፒዲኤም ነው። ስለዚህ ምንም መስመር አያወጣም። ኳሊቲው
ጥሩ ነው። ረዘም ያለ ፀሐይም ምንም መቋቋም ይችላል። ጠንከር ብሎ ረዘም ያለ ጊዜ ሊያገለግል የሚችል ነው። ይሄ እንግዲህ ደግፎ የሚይዝ ነው። ሌላዎችኛዋ ፊን የምትባል ቀላል የምትመስል ነገር ግን አዋራ፣ ድምፅ፣ ነፍሳት ዘግታ የምትይዝ ናት። ይሄ ኳሊቲ እንግዲህ በጣም ወሳኝ ቆንጆ ኳሊቲ ያለው ፎሙ በደንብ ጥሩ በሆነ ቁጥር ስትገዙ ዝግት ስታረጉ ግጥም ነው የሚለው ነው። ይሄኛውን ግን ቴስት ልታደርጉት መስኮታችሁ ላይ አንድ ስስ ወረቀት ከታችሁ ልክ በስክሪኑ ላይ እንደምትመለከቱት ሳብ ስታደርጉት ወረቀቱ ውጥት የሚል ከሆነ ይሄ ማለት ነው ኳሊቲው በትክክል አልተሰራም። ቀደም ነገርኳችሁ 0.2 ሚሊም ለአልሙኒየም በጣም ትልቅ ክፍተት ነው አይደል? ትልቅ ነው፣ ለጥንካሬ ነው። እንደዛ ሁሉ ይሄ ወረቀቱን ምቅ አድርጎ የሚይዝ ከሆነ ንፋስ አያስገባም፣ ድምፅ አያስገባም፣ ውሃ አያስገባም። በደንብ ዘግቶ ይዞላቸዋል ማለት ነው። ስለዚህ ይሄንን ታረጋግጡበታል። ከተሰራ በኋላ ድጋሚ ደግሞ እነዚህ ዲያጎናል መለካት ያስፈልጋቸዋል። ዲያጎናል ወደዚህ እንዲስትለኩት ትክክል ቁጥር ለምሳሌ እንደዚህ 80 ሰንቲ ከሆነ 80 ሰንቲ እንደዚህ 80 ሰንቲ ኋላ በጊዜ ብዛት ግጥም የሚለው የመስኮታችሁ ወይም የበራችሁ ሁኔታ እየደከመ እንዲሄድባችሁ ያደርጋልና ሰርቶ ተመቶ ቤታችሁ ሲገጠም ልታያቸው የሚገቡ ነገሮች ነው የነገርኳችሁ። እነዚህን አልሙኒየሞች ታዲያ ቀለማቸውን ማወቅ አስፈላጊ ነገር ነው። ቀለማቸው እንግዲህ በሶስት መንገድ ነው ልታያቸው የሚገባው። አንደኛው በፓውደር ቀለም በ200 ዲግሪ ሴልሲየስ ተቃጥሎ ቀለም ይይዛል እላዩ ላይ። ሌላኛው ደግሞ በአዮዳይዝድ ነው። ኬሚካል ውስጥ ይገባና ኃይለኛ የኤሌክትሪክ ሞገድ ይለቀቅበታል እና ይዋሃደዋል ማለት ነው። ኦልሞስት ይዋሃደዋል። ስለዚህ ስትገዙ ልዩነት አለው ማለት ነው። ለምሳሌ ይሄ አዮዳይዝድ የሆነ ነው። ምንድን ማለት ነው? እነዚህ አሁን ይሄ ሻይን ነው አይደል? ሻይን ነው፣ ግላሲ ነገር ነው። በዚህ ማታ አለው፣ ቴክስቸር ያለው አለ። ስለዚህ ልዩነት አለ። አልሙኒየም ስለሆነ አልሙኒየሙ በሶስተኛው መንገድ ደግሞ ውድ ግሬ ነው። ምንድነው? ሳብሊሜት በማድረግ ነው። ለምሳሌ እንጨት የሚመስል ከለር ከነ ቴክስቸሩ ያላቸው አልሙኒየሞች አሉ አይደል? እነሱ አልሙኒየሞች ምንድነው የሆኑት? ለምሳሌ በጣም ውድ የሆኑ ለምሳሌ ኦክ፣ ተክ እንደዚህ በጣም ተወዳጅ የሆኑ የእንጨት አይነቶች አሉ። ውድ የከበሩ እንጨት የሚባሉ ማለት ነው። ዋልነት፣ እነዚህን እንጨቶች የሚመስል አይነት ቴክስቸር ያለው እና አልሙኒየም ነው። ያው አልሙኒየሙ ቅዝቃዜ ምንም አይጎዳውም፣ ግን ደግሞ ስትመለከቱት እንጨት የሚመስል በእነዚህ በሶስት መንገዶች የተዘጋጁ የከለር ካላቸው ዋጋቸውን በዛው ልዩነት ሊያመጣ ይችላል። የምትገዙት እናንተ የገዛችሁት ምን አይነቱን ነው የሚለውን እንድታውቁ ያግዛቸዋል ማለት ነው። ኃይለኛ ኤሌክትሪክ ሞገድ ኬሚካል ውስጥ ገብቶ ያለው ነው ወይስ ደግሞ ቀለም ፓውደር ዱቄት ፓውደር ሆኖ ከዛ በኤሌክትሪክ በ200 ዲግሪ ተቃጥሎ ቀለሙን የያዘው ነው ወይስ ደግሞ ቅድም እንዳልኳችሁ ሳብሊሜት የሆነውን ነው? እሱን በማወቃችሁ ምክንያት አሁንም የምትገዙት ምን አይነት ከለር ያለው ምን አይነት ደረጃ በምን አይነት መንገድ ቀለሙን እንደያዘ አውቃችሁ ነው ልትገዙት የምትችሉት ማለት ነው። ይሄ እንግዲህ ይጠቅማችኋል ብዬ በጣም አስባለሁ። ሐሳብ ካላችሁ እንዲሁም ቀረ የምትሉት ነገር ካለ ደግሞ በኮሜንት አስቀምጡልኛላችሁ። በሚቀጥለው ግን ስለ ግላሱ እንመለከታለን። በጣም የሚገራርሙ ግላሶች አሁን መጥተዋል። እነሱን በደንብ አብረን እናወራበታለን ብዬ ተስፋ አደርጋለሁ። ስለነበረን ጊዜ እጅግ በጣም አመሰግናችኋለሁ። ኮሜንት ሴክሽን ላይ ታስቀምጡልኛላችሁ። ለሚቀጥለው እነሱን ጥራታቸውን አብረን እንመለከታለን ብዬ ተስፋ አደርጋለሁ። ዛሬ ግን አብራችሁን ስለነበራችሁ እጅግ በጣም አመሰግናችኋለሁ። ሰላሙን ለእናንተ ይሁን ብዬ ተመኘው። ሰላም ሁኑ።